ሰላም እንዴት አላችሁ ውድ የሻማ አካዳሚ ተማሪዎቻችን ዛሬ የምንመለከተው የለን ፊደል ይሆናል ማለት ነው። ለማኝ ብላችሁ ያዙልኝ። ለማኝ በቀላሉ የለን ፊደል እንደዚህ አድርጋችሁ ያዙልኝና ዛሬ የምናጠነው የለን ፊደል ይሆናል ማለት ነው። ለን ፊደል ሙሉ እናጠናታለን። እሺ እንደዚህ አድርጋችሁ በቀላሉ መጻፍ ትችላላችሁ። ለን ፊደል ለ ቀጥሎ ሉ ሊ ላ ሌ ል ሎ እየደጋገማችሁ አንብቡት። ኦኬ። ስለዚህ አሁን ደግሞ እየጻፍኩ አሳያችኋለሁ። እናንተም እየጻፋችሁ ተከታተሉ። ለ ሉ ሉ ሉ ሊ ላ ሌ ል የመጨረሻ ሎ እንደዚህ ያረጋችሁ ትጽፋላችሁ ማለት ነው። ኦኬ ሁላችሁም ከሰባቱን ፊደላቶች እንደዚህ አድርጋችሁ ጻፉ። ደፍተሮቻችሁ ላይ እየጻፋችሁ ተከታተሉ። ጽፏቸው ሲደጋግሟቸው ግልጸኝነት ይኖራቸዋል ማለት ነው። አሁን ደግሞ እያንዳንዳቸውን ከቃል ጋር እያልን እናነባቸዋለን ማለት ነው። ኦኬ ለማኝ ሉ ሉክ ሊ ሊጥ ላ ላባ ሌ ሌማት ል ልጅ ሎ ሎሚ እንደዚህ እያደረጋችሁ እናንተ ደግሞ እየደጋገማችሁ አንብቡ ማለት ነው። እስኪ መደጋገም በትክክል እንዲሰርጽላችሁ ያደርጋል። ስለዚህ እስኪ አሁን አንዴ አብረን እንድገመው። እኔ ጋር አብራችሁ በሉ። ለማኝ ሉ ሉክ ሊ ሊጥ ላ ላባ ሌ ሌማት ል ልጅ ሎ ሎሚ እንደዚህ እያደረጋችሁ በትክክል ፊደላቱን አጥኑ ማለት ነው። አሁን ደግሞ ንባብ አሳያችኋለሁ ማለት ነው። ለን ፊደል ትኩረት ያደረገ ከለጋ የተያዘ የንባብ ትኩረት ያለበትን አሳያችኋለሁ ማለት ነው። ማን ነው? ማን ነው? ማን ነው? የጥያቄ ምልክት ማን ነው? ማን ነው ሲባል ለማኝ ነው። ለማኝ ነው። ይህ ምንድን ነው? ይህ ምንድን ነው? ሉክ ነው። ይህ ምንድን ነው? ይህ ምንድን ነው? ሊጥ ነው። ይህ ምንድን ነው? ይህ ምንድን ነው? ላባ ነው። ማን ነው? አንድ ልጅ ነው። አንድ ልጅ ነው። ይህ ምንድን ነው? ሎሚ ነው። ስለዚህ እናንተ እንደዚህ እያደረጋችሁ ሁሉንም ከመጀመሪያው ጀምራችሁ ሁሉንም ታነባላችሁ ማለት ነው። እስኪ አንዴ ልድገምላችሁ። ማን ነው? ለማኝ ነው። ይህ ምንድን ነው? ሉክ ነው። ይህ ምንድን ነው? ሊጥ ነው። ይህ ምንድን ነው? ላባ ነው። ማን ነው? አንድ ልጅ ነው። ይህ ምንድን ነው? ሎሚ ነው። እንደዚህ እያደረጋችሁ ሁላችሁም እየደጋገማችሁ ታነባላችሁ ማለት ነው። በጣም ቀላል ነው። ስለዚህ አሁን ከመጀመሪያው ላይ አይታችሁ ከሆነ ምንድን፣ ማን፣ ምንድን፣ 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 ማን እነዚህ ጥያቄ ለመጠየቅ እና መልስ ከእኛ መልስ ስንፈልግ ጥያቄ ለመጠየቅ የምንጠቀምባቸው ናቸው። ይህም ስለሆነ የጥያቄ ምልክት የተባለ ስርዓተ ነጥብ እንጠቀማለን። ስርዓተ ነጥቦችን ለይቶ ማወቅ ያስፈልጋል። እነዚህ እዚህ ላይ የምትመለከቷቸው ከቃሉ መጨረሻ ላይ ነው ከአረፍተ ነገሩ መጨረሻ ላይ እነዚህ የተደረጉት ምልክቶች የጥያቄ ምልክት ይባላሉ። የስርዓተ ነጥብ የጥያቄ ምልክት ብለን እንጠራዋለን። ምልክት ነው።
ፊደልም ምልክት ነው፣ ሁሉም ምልክት ነው፣ ይሄም ምልክት ነው። ስለዚህ ጥያቄ መሆኑን የምታውቁት ያ ነገር ይሄ ምልክት ካለ ነው ማለት ነው። ይሄ 4 ነጥብ የምትመለከቱት ደግሞ በ4 ነጥብ ከተዘጋ ያ ነገር ሙሉ መልእክት ያስተላልፋል ማለት ነው። ሁለተኛ ደግሞ ይሄ ነገር መልስ ነው ማለት ነው። እዚች ላይ 4 ነጥብ ተረስታለች። 2 ነጥብ እንደች መጨመር ትችላላችሁ ማለት ነው። ኢትስ ቬሪ ኢዚ 2 ነጥብ መጨመር ትችላላችሁ ማለት ነው። በጣም ቀላል። ስለዚህ እንደዚህ እያደረግነ እናንተ በዚህ መልኩ መለማመድ ትችላላችሁ ማለት ነው። ኦኬ ጥያቄና መልስ እያደረጋችሁ ራሳችሁን ፕራክቲስ ማድረግ ትችላላችሁ፣ መለማመድ ትችላላችሁ ማለት ነው። እሺ የመጨረሻ አንድ ሙሉ ንባብ አሳያችሁና የለም ፊደል እንጨርሳለን ማለት ነው። እንደምትመለከቱት የኔ ትምህርቶቹ ዛሬ አሁን በለን እንመለከታለን ካልካችሁ ለላይ ብቻ ያተኮረ ነው የሚሆነው። ኦኬ ለላይ ብቻ ለፊደላቶቹን በተቻለ መጠን እነሱንን ተጨምረው እንድትለምዷቸው ወይም ደግሞ እንዲግባባችሁ ለማስቻል የሚያደርግ ጥናታዊ አካሄድ ነው ማለት ነው እያደረግን ያለ ነው። እሺ ስለዚህ ሁላችሁም የለም ፊደል በተቻላችሁ መጠን የምታጠኑበት ነው ማለት ነው። ምንም እንኳን ንባብም ቢሆን በንባብም እየተለማመድን ያለው የለን ፊደል ነው ማለት ነው። ይህ ሌማት ነው። ይህ ሌማት ነው። የጥያቄ ምልክት እየጠየቀ ነው ማለት ነው። ሌማት አይደለም። አይደለም ስጽፉ እንደዚህ ነው። እሺ አይደለም። ይህን ፊደል መጨመር አለባችሁ። እሺ ይህ ሉክ ነው። ይህ ሉክ አይደለም። ይህ ሉክ ነው። ይህ ሉክ አይደለም። ይህ ቴምብር ነው። ይህ ሎሚ ነው። ጥያቄ ሲሆን አያችሁ ግድ የጥያቄው መጠይቃዊ ምልክት ምንድን ማን የሚለው ብቻ ሳይሆን ዝም ብላችሁም ኖርማል የሆነውን ነገርም ጥያቄ ምልክት ካስቀመጣችሁ ያ ነገር ጥያቄ እየተጠየቃችሁ ነው ማለት ነው። ይህ ሎሚ ነው እያላችሁ ነው ማለት ነው፣ እየጠየቃችሁ ነው። ስለዚህ እናንተ ደግሞ ሎሚ ካልሆነ ደግሞ ይህ ሎሚ አይደለም ብላችሁ ትመልሳላችሁ ማለት ነው። ይህ ሎሚ አይደለም ብላችሁ ትመልሳላችሁ። ይህ ሙዝ ነው ትላላችሁ ማለት ነው። ስለዚህ እስኪ በዚህ መልኩ ነው የምትለማመዱት ማለት ነው። የንባብ ክህሎታችሁን የምታዳብሩት በዚህ መልኩ ነው፣ በጥያቄና በመልስ እያደረጋችሁ እንደዚህ ባለ ሁኔታ ስትለማመዱት ነው ማለት ነው። እስኪ የመጨረሻ አንድ ልድገምላችሁና የዛሬው ትምህርታችን የለም ፊደልን እንጨርሳለን ማለት ነው። ይህ ሌማት ነው። ሌማት አይደለም። ይህ ሉክ ነው። ይህ ሉክ አይደለም። ይህ ቴምብር ነው። ይህ ሎሚ ነው። ይህ ሎሚ አይደለም። ይህ ሙዝ ነው። እንደዚህ እያደረጋችሁ ማንበብ ትችላላችሁ ማለት ነው። እና ከስርዓተ ነጥቡ ጋር አነባባችሁንም አብራችሁ ድምጻችሁን መቀየር አለባችሁ። ይህ ሌማት ነው። ሌማት አይደለም። ይህ ሉክ ነው። ይህ ሉክ አይደለም። ይህ ቴምብር ነው። የሆነውን ማለት ነው። ይህ ቴምብር ነው። ይህ ሎሚ ነው። ይህ ሎሚ አይደለም። ይህ ሙዝ ነው። እንደዚህ እያደረጋችሁ መለማመድ የንባብ ክህሎታችሁን ማዳበር ትችላላችሁ። አብሬያችሁ ቆይታ ያደረኩት መምህር አቤል ነበርኩ። ሻማ አካዳሚን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ አማርኛ መማር ለሚፈልጉ የአማርኛን ቋንቋ መጻፍና ማንበብ ለሚፈልጉ ሼር አድርጉላቸው። እናንተም ኮሜንት ላይ መማር የምትፈልጉትን አሳውቁኝ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆዩ።